በዘመናችን ሐሳውያን የሆኑ ሳይበቁ በቅተናል እናጠምቃለን ባህታውያን ነን የሚሉ አሉና እንዴት እንወቃቸው? እንዴት የምናውቀው ቤተክርስቲያን ውስጥ በመኖር ነው። የበግ ለምድ የለበሱ እኮ የተባለው ለዚህ ነው። የለበሱት ለምዱ የበግ ነው፣ ውስጣቸው ግን ተኩላ ነው። ስለዚህ ለምዱን ስላየ ውስጡም ያለው በግ ነው አትበል፣ ውስጡ ተኩላ ሊሆን ይችላል። እና እውነት እነዚህን እኮ ለመለየት በጣም ቀላል ነው። እንደ የበለጠ እኮ አስቸጋሪ ሰዎች ነበሩ በየዘመናቱ፣ በጣም የረቀቀ ትሪክ ማጂክ የሚያደርጉ። አንድ ጊዜ ራሱን በመስቀል ላይ ስጋውን ቆርሶ ደሙን አፍሶ በዚህ የሚድኑትን ለዘላለም ፍጹማን አድርጓቸዋል። ወደኋላ ከአቤል ጀምሮ የሞቱትን ወደፊትም እስከ ዕለተ ምጽአት የሚነሱትን አንድ ጊዜ በፈጸመው ቤዛነት ያድናል። ከዚህ በኋላ ይማልዳል፣ እንዲህ ያደርጋል የሚባል ነገር የለም። እንዲህማ ማለት ክርስቶስን እንደ ብሉይ ኪዳኑ ሊቀ ካህናት መስዋዕትነቱን በየዓመቱ የሚታደስ ነው፣ ክህነቱም ይተካል ይተላለፋል እንደማለት ነው። እመቤታችን ስጋዋን ደሟን ሁለንተናዋን ለእግዚአብሔር አሳልፋ የሰጠች ናት። እግዚአብሔር እንዲዋሃዳት ብቁ ሆና ተዘጋጅታ ራሷን አዘጋጅታ የተገኘች ናት። በእውነቱ ልናብራራው አንችልም። እንዲህ ያሉ ነገሮች በእውነቱ ከማብራራት በላይ በህሊና ሲያስቧቸው ነው በጣም ደስ የሚያሰኙት። በእውነቱ ሶስት መሰረታዊ ጥያቄዎች አሉ ለሰው ልጅ የሚያስፈልጉት። አንዱ ህይወት ምንድነው? ከየት ይገኛል ነው። ሁለተኛ እውነት ምንድነው? ከየት ይገኛል ነው። ሶስተኛው ደግሞ ወደዛ የሚደረስበት መንገድ ምንድነው ነው። ሶስቱንም ጌታችን እኔ ነኝ አለ። በእውነት ለስም አጠራሩ ክብር ምስጋና ይድረስ። እግዚአብሔር ማድረግ ስለቻለ ብቻ ዝም ብሎ አያደርግም። እግዚአብሔር የሚያደርገው ማድረግ የሚችለውን ብቻ ሳይሆን ቢያደርገው መልካምና አግባብ የሆነውን ነው። እግዚአብሔር የሚያደርገው ፍትህን ርትን ጠብቆ ነው። በወልድ ላይ የተሰናከሉ ሁሉ ወድቀዋል። ስለ እግዚአብሔር ትክክለኛ ሃይማኖት መረዳትም የላቸውም። አርዮስ የተሳሳተው በወልድ ላይ ነው። ስለዚህ በወልድ ማንነት ላይ ስለተሳሳተ እግዚአብሔር ሊያውቅ አልቻለም። ሌሎችም ሁሉ እንደዛ ነው። በዘመናችን ብዙ ሐሰተኛ ነቢያት፣ ባህታውያን፣ አጥማቂዎች የሚሉ ተነስተዋል እና እነዚህን እንዴት መለየት እንችላለን? እንደምታውቁት አሁን ጸጋ ሳይኖር ማጥመቅ የባህታዊነት ማንነት ሳይገለጥ ባህታዊ ነን የሚለው ነገር ብዙ ራሳቸውን ባህታዊ ራሳቸውን ነቢይ የሚያደርጉ ያሉበት ዘመን ነው፣ ጊዜው ዘመኑ ማለት ነው። እና እነዚህን በምን አይነት መልኩ እንለያለን የሚለውን ለመምህር ዲያቆን ያደርጋል። በዘመናችን ሐሳውያን የሆኑ ሳይበቁ በቅተናል እናጠምቃለን ባህታውያን ነን የሚሉ አሉና እንዴት እንወቃቸው? የምናውቀው ቤተክርስቲያን ውስጥ በመኖር ነው። ቤተክርስቲያን ውስጥ ያለ ሰው ይህንን በቀላሉ ማንም ሳይነግረው መንፈሱ ይነግረዋል። ይሄ አበው ምን ይሉታል? ልቡና አበው ወይም ህሊና አበው ይሉታል። በግሪኩ ፍሮኒማ ይሉታል። ሰው ያ ልቡና አበው የአበው ልቡና ካለው ኦርቶዶክሳዊ ልቡና ካለው ሰው ሳይነግረው ራሱ ይለየዋል። አነጋገራቸው፣ አካሄዳቸው፣ ቃል አወጣጣቸው ራሱ ይለይበታል፣ እንግዳ ይሆንበታል። እና መካሪ አያደክሙም። መማር ጥቅሙ አንዱ መካሪ ላለማድከም ነው ይባላል። ሰው በውስጡ ቃለ እግዚአብሔር ካለ ራሱ ይለያል። እንደው ቢያንስ እንኳን ራሱ ከተቸገረ የሆነ ነገር ክሊክ ሲደረግ ያ ውስጡ ያለው ፋይል ይከፍታል። አንኮ ክሊክ ኦፕን ሲባል የሚከፍተው ውስጥ ፋይል ሲኖርናል። ሾርት ከት ብቻ ከሆነ ውስጡ ፋይል ከሌለ ብንቀጠቅጠው ወይ ይጠፋል እንጂ ምን የሚከፍት ነገር የለም። እና ቤተክርስቲያን ውስጥ ያልኖረ ሰው ግን ሲነግሩት አይመስለው፣ እንዲው ቅናት ይሆናል፣ እንዲው ምቀኝነት ይሆናል እያለ እነሱ የሚነግሩትን እየሰማ አስቀድሞ ልቡ ይዘጋል። እና እውነት እነዚህን እኮ ለመለየት በጣም ቀላል ነው። እንደ የበለጠ እኮ አስቸጋሪ ሰዎች ነበሩ በየዘመናቱ፣ በጣም የረቀቀ ትሪክ ማጂክ የሚያደርጉ። የነዚህ እኮ በጣም የወረደ ተራ ነገር እኮ ነው። ማንም ይሄ ምንድነው ሰርከስ ምናምን የሚባል በዛ ትምህርት የሚገኙ ብዙ ነገሮች በማይንድ ኮንትሮል በሳይኮሎጂ እንዲህ ባሉ ነገሮች እኮ ነው የሚጠቀሙት። ይሄን ለማወቅ እኮ ራሱ እንዲያው መንፈሳዊ እውቀት አይደለም ሌላም አካዴሚክ እውቀት እኮ ብቻ የሚበቃው ብዙ ነገር ነበረ። ግን ያሳዝናል እውነቱን ለመናገር አንዳንዴ በሁለቱም በኩል እንዲያው ችግር እየሆነ ሲነገር ያው አልሰማ እያለ ብዙ ሰው ይጎዳል። እንዴ ባህታዊ እኮ እንዲህ ቀልድ አልነበረም። በገዳም ገብቶ መጀመሪያ ይህንን ዓለም ትቶ መንኖ ከዛ ደግሞ ገዳም በርድና በመላላክ ዕቃ በመጫን በማረስ በመቆፈር ሊሆን ይችላል አበውን በማገልገል ካገለገለ በኋላ አባቶች ዝንባሌውን አይተው አንተ ከሆነ እድሜ በኋላ ያውም ራሱን ከገዛ በደንብ እድሜውም ጠና እያለ ሲሄድ ብቻ እንደ ሁኔታው ጸጋውን አይተው አንተ ብትወሰን በጸሎት በጸሎት ብታገለግል ብለውት ከዛ በኋላ ተባህቶ ይዞ የሚገናኘው የሚያገለግለው አንድ ሊቀ አበው ተመድቦለት እንዲህ ያለው እኮ ነው ባህታዊ የሚባለው። እንዲሁ እውነቱን ለመናገር እንዲህ ባህታዊ በእውነት ቃሉ ብቻ አይፈርድም። እንደው በስንት ሰው መካከል ታጅቦ የተኖረ በመኪና በራሱ ኃጢአት ስለሆነ አይደለም። ሰው ሀብት ንብረት አፍርቶ ቤት ንብረት ይዞ እንዴት ነው ባህታዊ የሚባለው?
እውነት እግዚአብሔር በቃ አይፈርድም? ተረሳ? የአባቶች አምላክ እግዚአብሔር በቃ የለም ማለት ነው? ለጊዜው ዝም ስላለ በቃ አይፈርድም ትቷል ተስማምቷል ማለት ነው? ኧረ በእውነት እንዲህ ያሉ ድፍረቶች በጣም ከባድ ናቸው። እነዛ መኖራቸው ብቻ የሚከተለው ነው። ዲማንድ ክሬትስ ኢትስ ኦውን ሰፕላይ ይላሉ ኢኮኖሚስቶች። የሚከተል ሰው ካለ የሚያጭበረብር አይጠፋም። ችግሩ የተከታዩ ነው። ገዢ ካለ እቃውን የሚያቀርብ ሰው አይጠፋም። አገልግሎቱን ወይም እቃውን የሚያቀርብ ሰው አይጠፋም። እና እነዚህ እንኳን ባህታውያን ለመባል በእውነቱ እንዲሁ ምንም ተብሎ ለመገለጥ በጣም እንዲሁ የማይበቁ ሰዎች እኮ ናቸው። አረ እንዲሁ በጣም አስቸጋሪ ነገር ነው። እንዲሁ ጥበብ ከሚባለው ጥበብ የሌላቸው እንዲሁ ዝም ብሎ በጣም በወረደ ነገር ግን ያው ምን ይደረግ ተከታይ መኖሩ ነው የሚያሳዝነው። እና እንዲህ ያሉ ነገሮችን ለማወቅ በቤተክርስቲያን ውስጥ መኖር ነው ትምህርቱ። የቤተክርስቲያን ትምህርት ሲኖረን አነጋገራቸው፣ ድርጊታቸው ወጣ ሲሉ በአንዴ ይለየናል። እውነቱን ለመናገር ብዙ በእንዲህ አይነት ነገር የሚጠቁት ሁለት አይነት ሰዎች ይመስሉኛል እኔ። አንደኛዎቹ የቤተክርስቲያን ትምህርት እውቀት የሌላቸው፣ ሁለተኛዎቹ በዚህ ላይ ደግሞ ጥሩን ነገር ሳያዩ ወይም ለማወቅ እድል ያላገኙ ሰዎች ናቸው። እና እንዲህ ያሉ ሰዎች የሆነ ነገር ሲሰሙ መጀመሪያ ከዛ የሰሙ ይመስላቸውና እዛው ጋር ተጣብቀው ይቀራሉ። ለምሳሌ ምን አይነት ሰዎች ቤተክርስቲያን ስለ ጾም፣ ስለ ጸሎት፣ ስለ ስግደት፣ ንስሐ ስለ መግባት፣ ስጋውን ደግሞ ስለ መቀበል ስታስተምር ኖራለች። ግን ይህንን ቤተክርስቲያን ከጥሩ መምህር ከቤተክርስቲያን ሳይሰሙ በሆነ መንገድ እነዛ ሰዎች ለማጭበርበር ሲሉ ይሰሙና በዛ መንገድ ይመጡና እግዚአብሔርን ያገኙት ቤተክርስቲያንን ያወቁ በዚህ መንገድ ይመስላችኋል። እረ ወዳጄ እነዛ ሰዎች ሳይፈጠሩ እኮ ቤተክርስቲያን ይሄን ስትል ኖራለች። አብርሃም ሳይወለድ እኔ አለሁ እንዳለ ጌታ እነዚህ ሰዎች ሳይፈጠሩ ቤተክርስቲያን ይሄን ስታስተምር ኖራለች። እና ጥሩን ነገር ካልሆነ ሰው ሲሰሙት ያ ሰው ሁልጊዜ እንደዛ ጥሩ ይመስላችኋል። ወይም ከጀርባ ያለውን ነገር ሳይረዱ በቃ ይሄ ሰው ጋር ልሞትም ልሙት ይላሉ። ይሄ ሞኝነት ነው። የተወደዳቸው የእግዚአብሔር ቤተሰቦች እግዚአብሔር ሰውን በተለያየ መንገድ ሊጠራው ይችላል። ያ ማለት ግን ያ መንገድ ያን ሰው ወይም ያን ሰው የጠራበት መንገድ ትክክል ነው ማለት አይደለም። ለምሳሌ ፍልስጤማውያንን እግዚአብሔር ታቦተ ጽዮንን በኃጢአት ምክንያት እንድትማረክ ባደረገ ጊዜ እነሱ ባሉት መንገድ አስተምሯቸዋል። ወደ ዝርዝር ታሪኩ አልገባ። እንዲህ ከሆነ በእውነት የቀሰፈን እግዚአብሔር ነው፣ አለዛ ደግሞ አይደለም ብለው የሆነ ምልክት እንዲያሳያቸው ፈለጉ። ፍልስጤማውያን ጣዖታትን የሚያመልኩት የጣዖታው አገልጋዮች እግዚአብሔርም እነሱ ባስቀመጡት ቅድመ ሁኔታ ነገራቸው። ያ ነገራቸው አምልኮታቸው ትክክል ሆኖ አይደለም፣ እግዚአብሔር በዛ መንገድ ስለሚመራ ነው። ሰብአ ሰገልን በኮከብ በለመዱት በሚያመልኩት በኮከብ መርቷቸዋል። ያ ማለት ግን ኮከብ መቁጠር ኮከብ ማምለክ ትክክል ሆኖ አይደለም፣ እግዚአብሔር ከድካማችን የተነሳ የሚጠራበት መንገድ ስላለ ነው። ስለዚህ የሆነ ሰው ነግሮ ንስሐ ገብተህ ሊሆን ይችላል። ስለ ንስሐ የነገረ ጥሩ ነው፣ ሰውየው ግን ጥሩ ላይሆን ይችላል። ስለ ጾም ስለ ጸሎት የሆነ ሰው ነግሮ ሊሆን ይችላል። ጾሙ ጸሎቱ እውነተኛ ነው በትክክል ከተነገረ። ስለዛ የነገረ ሰው ግን ትክክል ላይሆን ይችላል። ያንን ለሌላ ነገር ለማጥበር ተጠቅሞበት ሊሆን ይችላል። የበግ ለምድ የለበሱ እኮ የተባለው ለዚህ ነው። የለበሱት ለምዱ የበግ ነው፣ ውስጣቸው ግን ተኩላ ነው። ስለዚህ ለምዱን ስላየ ውስጡም ያለው በግ ነው አትበል፣ ውስጡ ተኩላ ሊሆን ይችላል። ከሐሰተኞች እንድንጠበቅ እግዚአብሔር ይርዳል። በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ክርስቶስ እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብሏል። በሩ እኔ ነኝ ማለት ምን ማለት ነው ይልና ሌላው ሁለተኛውን ጥያቄ የማነሳው ከዚሁ ጋር አንድ ላይ ለሊቃውንቱ የምሰጠው ዕብራውያን 7:25 ላይ ያለውን ቃል ይዘው ክርስቶስን አማላጅ ለማድረግ ይጠቀማሉ። ቅዱስ ጳውሎስ እዚህ ጋር እየነገረን ያለው ስለምንድን ነው የሚለውን በቤተ ክርስቲያናችን ይህ እንዴት ይተረጎማል የሚለውን ሊቃውንቱ ሁለቱንም አንድ ላይ አድርገው ይመልሱልናል። የኢየሱስ ክርስቶስ ሥጋ ከትንሳኤው በፊትና ከትንሳኤው በኋላ ልዩነቱ ምንድን ነው የሚለውን ሁለቱን በአንድ ላይ አድርገው ጠቅለል አድርገው ያብራሩልናል። እግዚአብሔር ይስጥልኝ። በጣም ብዙ ጊዜ የሚወስዱ ጉዳዮች ጠቅለል ብለው በችኮላ ቀርበዋል። ጥሩ ነው። ያው እንዲህ ያለው ነገር አሁን እንዲህ ባለ ሁኔታ የሚሰጡ ማብራሪያዎች ምናልባት ለመረዳት ራሱ ቅድመ ግንዛቤ የሚጠይቁ ይመስለኛል። እንግዲህ እግዚአብሔር መቼም ከኛ መረዳት ከኛም ሀሳብ በላይ ስለሆነ እግዚአብሔር ልንለው የምንፈልገውንም ብቻ ሳይሆን ለእናንተ የሚጠቅመውን ከኛ መረዳት በላይ የሆነውን ነገር በሁላችንም ሕሊና እግዚአብሔር እውነቱን ያሳድርብን። በእውነቱ ትልቁ ተስፋችን ዋናው የጉዳዩ ባለቤት እግዚአብሔር ስለሆነ እናንተ ለመማር መቅረባችሁን አይቶ
እኛም ደግሞ የሰማናትን እንደምንም ለማስረዳት መሞከራችንን መውተርተራችንን አይቶ የበለጠውን እውነቱን እግዚአብሔር በልቡናችን ይጻፍልን። ይሄ መንገድ የሚለው በደንብ ተብራርቷል። እንደተባለው መንገድ አንደኛ እሱ ራሱ ነው። የሐዋርያት ጭንቀት ወደሚሄድበት ትመጣላችሁ መንገዱንም ታውቃላችሁ አላቸው እና ያን ጊዜ ቅድም እንደተብራራው ቶማስ ወዴት እንደምትሄድ ሳናቅ መንገዱን ራሱ እንዴት እናውቃለን? አንድ መዳረሻ ቢታወቅ ቢያንስ ተጠይቆም ተብሎም ይኬዳል። እኛ ግን አንተ የምትሄድበትን አናቅም። የምትሄድበትን ሳናቅ መንገዱ እንዴት አድርገን እናውቃለን አለው። መንገዱ እኔ ነኝ ነው። ሶስት መሰረታዊ ጥያቄዎች አሉ ለሰው ልጅ የሚያስፈልጉት። አንዱ ህይወት ምንድነው? ከየት ይገኛል ነው። ሁለተኛ እውነት ምንድነው? ከየት ይገኛል ነው። ሶስተኛው ደግሞ ወደዛ የሚደረስበት መንገድ ምንድነው ነው። ሶስቱንም ጌታችን እኔ ነኝ አለ። በእውነት ለስም አጠራሩ ክብር ምስጋና ይድረሰው። ጥያቄያችን ተመልሷል። ህይወትም እኔ ነኝ አለ። አሁን ህይወትን ሊሰጥ የሚችል ሌላ የለም። ሌላ ሁሉ ህይወትን ተቀባይ ነው። መላእክትም ቢሆኑ ህይወትን ተቀባይ ናቸው። ሰውም ተቀባይ ነው። በራሱ ህያው የሆነ እግዚአብሔር ብቻ ነው። ስለዚህ ህይወት እኔ ነኝ አለ። ልባችንን ያሳርፋል። ህይወትን ከየት እናገኛለን ብለን አንፈልግም ከሌላ። እኔ ነኝ ህይወት አለ። የሐዋርያትንም ጥያቄ መለሰ። ሌላው ደግሞ እውነት ነው። እውነት ምንድነው? ከየት ይመጣል? ፈላስፎች ነን ባዮች ብዙ ደክመዋል። ዛሬም ዝም ብለው በባዶ አየርን መጎሰም እንዳለው ቅዱስ ጳውሎስ ስለ እውነት ብዙ ያወራሉ፣ ግን እንደ ጲላጦስ ጠይቀው ሳይረዱ ይቀራሉ። እና በእርግጥ ጲላጦስ ወደ መጨረሻ አምኗል ይባላል። እና ጌታችን እውነትም እኔ ነኝ አለ። እውነትም እኔ ነኝ፣ ህይወትም እኔ ነኝ። ታዲያ አሁን ሌላው ጥያቄ ወዴት ነው ያ እውነት ያ ህይወት እንዴት ነው የምንደርስበት አለ። እኔው ነኝ ራሱ መንገዱ። ወደ እውነትም የምትደርሱት በእኔ ነው፣ እኔው ራሴ ነኝ። ወደ ህይወት የምትደርሱት በእኔ ነው፣ እኔው ራሴ ነኝ። መንገዱም እኔ ነኝ አለ። ስለዚህ ሶስቱን የሰው ልጅ ጥያቄዎች በአንድነት የመለሰ አንድ እሱ ብቻ ነው። ምናልባት ስለ እውነት ያወሩ ሊኖሩ ይችላሉ። የተለያዩ መንገዶች ነን የሚሉ ፈላስፎች ነበሩ። መንገዱ በዚህ ነው በዛ ነው ያሉ የሃይማኖት መስራቾች ነበሩ፣ ይኖራሉ። እነሱ ሁሉ ግን ህይወትም አይደሉም፣ እውነትም አይደሉም፣ መንገድም አይደሉም። እንዲያው ሌላውን ብንተው የሂንዱይዝም መስራች የቡዲዝምም ማን ነው ጓተማ ማን ነው ስሙ ጠፋኝ፣ ጓተማ ምናምን ነው ስሙ። በጣም ብዙ ዘመን ተራቋል። ሃይማኖታቸው ራሱ አብርሆት ነው የመነኮሳ እና ዋናው መጨረሻ ግን ምን ብሎ ነው የሞተው? አብርሆትን ገና እየፈለግኩ ነው ብሎ ነው የሞተው። እንኳን ለሌላው ብርሃን ሊሆን ለሌላው አብርሆት ሊሰጥ እና ሌላ ሁሉ ማንም ሰው እኔ መንገድ ነኝ ሊል አይችልም። የተለያየ ብዙ ተከታይ ያላቸው እምነቶች ስማቸውን ሳንጠራ መስራቾቻቸው ምን ብለዋል? ስሞት ወዴት እንደሚሄድ ምን እንደሚጠብቀኝ አላቅም ብለዋል። ኢየሱስ ክርስቶስ ግን እንዲህ ሳይሆን እኔ ራሱ መንገድ ነኝ ህይወት ነኝ ብሎ ጥያቄዎቻችንን አረጋግጦ የመለሰልን ነው። ስለዚህ መሰረታዊ ጉዳዮችን የመለሰበት ነው። እንደተብራራው በአብ ለማመን በሱ ማመን የግድ ነው። በአንደኛ ዮሐንስ 2:23 ላይ ወልድ ያለው አብ አለው ይላል። ወልድ የሌለው አብ የለው። ምክንያቱም እንደተፈራራው በወልድ ሳያምን በአብ ሊያምን አይችልም። በወልድ ላይ የተሰናከሉ ሁሉ ወድቀዋል። ስለ እግዚአብሔር ትክክለኛ ሃይማኖት መረዳትም የላቸው። አርዮስ የተሳሳተው በወልድ ላይ ነው። ስለዚህ በወልድ ማንነት ላይ ስለተሳሳተ እግዚአብሔር ሊያውቅ አልቻለም። ሌሎችም ሁሉ እንደዛ ነው። ሁለተኛ የህይወት መንገድ ሁሉ እሱ መሆኑ ጾሙን፣ ጸሎቱን ሁሉም በተግባር ያሳየን መሆኑ ተብራርቷል። እንደ መሰረታዊ ጉዳይ ስለሆነ ለአጽንኦ ነው። እንደዚሁም የህይወት ሁሉ መሰረት እሱ ነው። የቅድስት ሥላሴ ልጅነት የአብን የወልድ የመንፈስ ቅዱስ ልጅነት የምናገኘው ከሱ ከጎኑ በፈሰሰው ማየገበው ተጠምቀን ነው። በማየገበው ያልተጠመቀ የሥላሴ ልጅነት ሊያገኝ አይችልም። ስጋውን ያልበላ ደሙን ያልጠጣ የሥላሴን ህይወት እግዚአብሔር የሚሰጠውን ህይወት ሊያገኝ አይችልም እና የህይወት መንገድ ሁሉ እሱ ነው። ዋናው ጉዳይ ግን ቅድም እንደተነሳው ይሄን አንደኛ ለምልጃ ስለሚሰጡት ነው። ጉዳዩ የምልጃ አይደለም። ዮሐንስ ወንጌል ምዕራፍ 6 ቁጥር 44 ላይ በተጻፈው ቃሉ ምን ብሏል? ጌታችን የላከኝ አብ ከሳበው በቀር ወደ እኔ የሚመጣ የለም ብሎ። ታዲያ ይሄን ለምን አይጠቅሱትም እንዴ? ከኔ በቀር ወደ አብ የሚገባ የለም ያለውን ወልድ አብን ይማልዳል ለማለት ይጠቅሱት ከሆነ ጌታችን ከዚህ በበለጠ ወደ እኔ የሚመጣው አብ የሳበው ነው ብሏል። አብን ለምን በዚህ አይጠቅሱትም? ስለዚህ መሳብ ማለት ማቅረብ፣ በሱ የሚኖረንን እምነት የሚገልጽ ነው ከብዙ በጥቂቱ። ሌላው የተነሳው ዕብራውያን 7:25 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስን በተመለከተ ቅዱስ ጳውሎስ ያብራራው ነው። ይሄ በጣም ሰፊ ጉዳይ ነው። መምህራኑ አብራርተውታል። ባጭሩ ግን ቅዱስ ጳውሎስ እዚህ ላይ እያብራራ ያለው ጌታችን ኢየሱስ ክርስቶስን ሊቀ ካህንነቱን ከብሉይ ኪዳኑ ሊቀ ካህናት ጋር እያነጻጸረ ነው። የብሉይ ኪዳንን መስዋዕትና አጠቃላይ ነገሩን ያልተረዳ ሰው ዕብራውያንን ለመረዳት ይቸገራል። ምክንያቱም ያ የተጻፈው በብሉይ ኪዳን ስርዓት፣ በብሉይ ኪዳን መስዋዕት፣ በብሉይ ኪዳን ክህነት ለነበሩ ነው።
እና ባጭሩ የብሉይ ኪዳን ሊቀ ካህናት በየዓመቱ ወደ ቤተ መቅደሱ መጀመሪያ ወደ ተራውሪቱ ኋላ ወደ ቤተ መቅደሱ ይገባል። ግን መስዋዕቱ ሌላ ነው። እሱ ደግሞ መዋቲ ስለሆነ ይተካል ሲሞት። መስዋዕቱም ለጊዜው ከአባር ከቸነፈር ነው የሚያስታግሰው። ስለዚህ መስዋዕቱም ክህነቱም በጊዜው የሚተካ ስለነበረ መስዋዕቱ በየዓመቱ ይቀርባል፣ ሊቀ ካህናቱም ሲሞት ይተካል። ክርስቶስ ግን በየዓመቱ ሌላ መስዋዕት አያቀርብም፣ ክህነቱም አያልፍም ብሎ ከዚህ አንጻር የገለጸው ነው። መድኃኒታችን ኢየሱስ ክርስቶስ አንድ ጊዜ ምዕረሶ አርሶ በተባለው መስዋዕትነቱ መዳናችንን የፈጸመ መሆኑን ይህን ጥቅስ ብቻ ላንሳላችሁ። ዕብራውያን 10 ከቁጥር 10 እስከ 14 ቅዱስ ጳውሎስ አብራርቶ ጨርሶታል። ምን አለ? በዚህም ፈቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ይላል። አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። ሊቀ ካህናትም ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕቶች ብዙ ጊዜ እያቀረበ ቆሟል። የትኛው ሊቀ ካህናት? የብሉይ ኪዳኑ። እርሱ ግን ማን? ኢየሱስ ክርስቶስ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። አንድን መስዋዕት በዕለተ ዓርብ ራሱን አቀረበ። ከዛ በኋላ በእግዚአብሔር ቀኝ ተቀመጠ። አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋልና ስሙ የተመሰገነ ይሁን። በእውነት አንድ ጊዜ ራሱን በመስቀል ላይ ስጋውን ቆርሶ ደሙን አፍሶ በዚህ የሚድኑትን ለዘላለም ፍጹማን አድርጓቸዋል። ወደኋላ ከአቤል ጀምሮ የሞቱትን ወደፊትም እስከ ዕለተ ምጽአት የሚነሱትን አንድ ጊዜ በፈጸመው ቤዛነት ያድናል። ከዚህ በኋላ ይማልዳል፣ እንዲህ ያደርጋል የሚባል ነገር የለም። እንዲህማ ማለት ክርስቶስን እንደ ብሉይ ኪዳኑ ሊቀ ካህናት መስዋዕትነቱን በየዓመቱ የሚታደስ ነው፣ ክህነቱም ይተካል ይተላለፋል እንደማለት ነው። የብሉይ ኪዳኑን መልከ ጼዴቅን ያነሳውን ቅዱስ ጳውሎስ ለዚህ ነው። ስለዚህ መድኃኒታችን ክርስቶስ መዳንን አንድ ጊዜ መዳናችንን ፈጽሟል። ከዚህ በኋላ ባዳነው በፈጸመው ቤዛነት የሚጠቀሙ ይድናሉ። ይህንን አምነው የማይቀበሉና መዳናቸውን የማይፈጽሙ ደግሞ ይጎዳሉ። ሌላው ጥያቄ መድኃኒታችን ክርስቶስ ከትንሣኤ በኋላ ያለው ስጋና ከዛ በፊት ያለው አንድ ነው፣ የተለያየ ነው። መሰረታዊ ያው ስጋው እሱ ነው። ሌላ ስጋ ይዞ አልተነሳም። ግን አንድ መሰረታዊ ልዩነት ግን አለ። እሱ ምንድነው? ከትንሣኤ በኋላ የተነሳው ስጋው በትንሣኤ ያን ሰውነቱን የማይሞት የማይፈርስ የማይበሰብስ አድርጎ በአካል ዘይመውት ነው የተነሳው። ወይም በከበረ ሰውነት በዘይመውት አካል ግሎሪፋይድ ቦዲ ነው። ከትንሣኤው በፊት የነበረው ሰውነቱ ያው ሰውነቱ ነው፣ ግን መራብ፣ መጠማት፣ ማዘን፣ መተከዝ፣ መተኛት፣ መነሳት የሚስማማው ነበረ። በመቃብር 3 ቀን 3 ሌሊት ቆይቶ ሲነሳ ግን ያንን ሰውነቱ ያንኑ ራሱ የማይራብ የማይጠማ ከዚህ በኋላ ሕማም ሞት የማያገኘው አድርጎ ተነስቷል። እኛም ከትንሣኤ በኋላ በትንሣኤ ዘጉባኤ ከመቃብር ገንዘብ አድርገነው የምንነሳው ይህንን ሰውነቱ ነው። የማይሞት ሞት የማያገኘውን ሰውነት ነው። እኛ የምንሞተው የምንቀበረው ይህንን ሰውነት በትንሣኤ ገንዘብ ለማድረግ ነው። የእግዚአብሔር ልጅ ለምን የሰው ልጅ ሆነ? ወይም ለምን ስጋን ተዋሃደ? ኢየሱስ ክርስቶስ ሰዎችን ለማዳን ያህል መከራ መቀበል ለምን አስፈለገው? መከራ ሳይቀበል ወይም ስጋን ሳይዋድ ሰዎችን ማዳን አይችልም ነበር ወይ የሚል ጥያቄ ነው። ይህንን ወደ መምህራችን ዲያቆን ያረጋል እንሄዳለን። አባቶች፣ መምህራን፣ ካህናት፣ እዚህ ጉባኤ ያላችሁ ሁላችሁ እንዴት ዋላችሁ? አሜን። ለዚህ ዕለት ለዚህ ሰዓት ያደረሰን አምላካችን የተመሰገነ ይሁን። እንግዲህ ሀልዎተ እግዚአብሔር በደንብ ተብራርቷል። የወልድ ከአብ መወለድ የመንፈስ ቅዱስ መስረጽም ተብራርቷል። እንደው የሆነ ነገር ለማለት በዚህ ላይ እግዚአብሔርን እንዳንድ እንደሚጠና ነገር ቁጭ አድርገን ሁሉን ነገር እንወቀው እናብራራው ወደ ማለት መሄድ በጣም አደገኛ ነው። ሊቃውንት አባቶቻችን ከተሟገቱት ሀሳብ አንዱ በ4ኛው መቶ ዓመት የነበሩ የአርዮሳውያን ዋና ዘርፎች ሃይማኖተ አበው አውናሚዮስ ብሎ ግዕዙ ይገልጸዋል። በግሪክ ዩኖሚየስ እና ያን የመሰሉ አርዮሳውያን እግዚአብሔርን ልክ ራሱን የሚያውቀውን ያክል እኛ እሱን እናውቀዋለን ብለው ደፍረው ይናገሩ ነበር። መቼም ሰው አይምሮው ሲበላሽ የማይለው ነገር የለም እና ቅዱስ ዮሐንስ አፈወርቅ ምን ይላል? እንዲህ ያሉትን ሰዎች አይምሯቸው እንደታወከ በሽተኞች ቁጠሯቸውና ዘኑላቸው ይላል። ኑፋቂያቸውን ያብራራና እና አንድ የጻፈው መጽሐፍ አለ ቅዱስ ዮሐንስ አፈወርቅ፣ ሌሎችም ጽፈዋል። ኦን ዘ ኢንኮምፕሬሄንሲቢሊቲ ኦፍ ዘ ዲቫይን ኔቸር ይላል። ስለ አምላካዊ ባህሪ የማይመረመር የማይታወቅ መሆን ይልና በጣም በሰፊው ያብራራል። እና እንደው ባጭሩ ካብራራው እግዚአብሔር ለፍጥረቱ ያዘጋጀው ሕይወት እንኳን ዘአይን ኢርኤ ወዝን ኢሰምዐ ውስተ ልበ ሰብእ ዘኢተሃለየ ተብሏል። እንግዲህ እሱ ለሚወዱት ዘአስተዳለው እግዚአብሔር ለእለ ያፈቅርዎ
ለሚወዱት ያዘጋጀው እሱ ያ ዘላለማዊ ሕይወት እንኳን ዓይን ያላየው ነው፣ ጆሮ ያልሰማው ነው፣ ልብም ያላሰበው ነው ይላል። ታዲያ እግዚአብሔር ለሚወዱት ያዘጋጀው ነገር ልባችን ያላሰበው ከሆነ ይሄን ያዘጋጀው እግዚአብሔርማ እንዴት ይታወቃል ይላል። አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ይላል ቅዱስ ጳውሎስ። እግዚአብሔር የሚሰጠው ሰላም አይምሮን ማለት መረዳትን ማለት ነው። it surpasses all understanding መረዳትን፣ ማወቅን፣ ክህልን ሁሉ ያልፋል። ከዛ ያለፈ ነው እና እግዚአብሔር የሚሰጠው ሰላም እንኳ የኛን አይምሮ የኛን መረዳት የሚያልፍ ከሆነ ይህንን የኛን አይምሮና መረዳት የሚያልፈውን ሰላም የሚሰጠው ራሱ እግዚአብሔርማ ምን ያክል የማይመረመር ነው ይላል እና በሚስጥረ ሥላሴ በነገር እግዚአብሔር ላይ ስናትትም ሆነ ስንጠይቅ መጠየቅ ተገቢ ነው ለማወቅ። ግን የማናውቀው መኖሩን ግን መረዳት አለብን። እግዚአብሔርን አይደለም እግዚአብሔርን እርሱ እንደሆነው ልናውቀው ራሳችንንም አናውቅም። አሁን ስላልተማርን ብቻ ሳይሆን በዚህ በሰው ትምህርት ፊዚዮሎጂ፣ አናቶሚ ወዘተርፈ የሚባለውን የተማሩ እስከ መጨረሻው ጥግ ድረስ ባለው እውቀት የተማሩ እንኳን የሚያውቁት ነገር የሰው ሕይወት እጅግ በጣም ከመታወቅ ያለፈ የረቀቀ በጣም የጠለቀ መሆኑን ነው። በጣም አብዛኛው ነገር አይታወቅም፣ ግን እንኖራለን። ምክንያቱም መኖራችን በማወቅ ላይ እየተመሰረተ አይደለም። አየርን ወደ ውስጣችን የምናስገባው አየር ኦክሲጅን ስለሚባል ይህንን ስለምናቅ ስለማናቅ አይደለም። ይህን ስም ያወቀም የማያውቅም ማንም ገበሬ አየር ይስባል፣ ጤነኛ ሳምባ እስካለው ድረስ። በማወቅ ላይ አይደለም የተመሰረተ ህልውናችን። ማወቅ ይጠቅማል፣ ማወቅም እስከቻልን ድረስ ማወቅ ተገቢ ነው። ግን ህልውናችን በእውቀት ላይ የተመሰረታል። እንደዛ ቢሆን ኖሮ የማናውቀው እልፍ አእላፍ ነገር ነው። አሁን በኳንተም ፊዚክስ እንኳን ይሄ ቁስ አካል ሲጠና ወደ መጨረሻው አቶም ነው የመጨረሻው ይባል ነበር። ከዛ አልፎ ወደ ሰማቶሚክ ፓርቲክልስ ተብሏል። ምን እንደሆኑ ብዙ ነገራቸው አይታወቅም አሁን እና የምር በደንብ ስነ ፍጥረትን ባለውት እግዚአብሔር ላይ እንደተነሳው ስነ ፍጥረትን እንኳን ካየነው እንኳን እግዚአብሔር ስነ ፍጥረት እንኳን የማይታወቅ የማይመረመር መሆኑ እየተደረሰበት ነው በግዘፉም በርቀቱም። እና እግዚአብሔርንም እንዴት ነው ሁሉ ነገር ይብራራ ወደሚል እንዳንሄድ እግዚአብሔርን እንደ አባትነቱ ነው የምናውቀው። አንድ ልጅ አባቱ እናቱ መሆኑን ያውቃል። ግን እናቱ ማን ትሁን ከየት ትምጣ አባቱ ያን ሁሉ ማወቅ አያስፈልገውም። ከእግዚአብሔርም ጋር የሚኖረን ግንኙነትና እውቀት የአባትና የልጅ አይነት የአብሮነት እውቀት ነውና ወደዛ አይነት ማወቅ እያደግን ብንሄድ በጣም ጥሩ ነው። ለምን ወልድ ብቻ ተሰቅሎ አዳነ ወይም ለምን እሱ ተሰቅሎ አዳነ የሚለው እንግዲህ ዋናውን ምክንያት የሚያውቀው እግዚአብሔር ነው። ሁልጊዜ አሁን መረዳት ያለብን ኦሪት ዘዳግም ምዕራፍ 22 ቁጥር 29 ላይ ምዕራፍ 29 ቁጥር 29 ላይ እግዚአብሔር ምን ብሏል? ሚስጥሩ ለአምላካችን ለእግዚአብሔር ነው የተጻፈው የዚህ መጽሐፍ ሕግ ግን ለእኛ ሰምተን እንጠብቀው ዘንድ ነው ብሏል። የሚጠቅመን ልናውቀው የሚጠቅመን ለሕይወትም የሚጠቅመን ነገር ተጽፏል። ከዛ ባሻገር ያለው የረቀቀው ሚስጥር ደግሞ ለእግዚአብሔር ነው። ስለዚህ የሚጠቅመን ሰው ሆኖ ማዳኑ ስለነበረ ሰው ሆኖ አድኖናል። ይህን ለምን እንዳደረገው ያው እኛ ልንለው የምንችለው ልንረዳው የምንችለው ነገር አለ። ግን ልንረዳው ከምንችለው ባሻገር የረቀቅና የማንደርስበት ነገር መኖሩን ግን ሁልጊዜም ልብ ብለን ማስተዋል ይገባናል። ባጭሩ እግዚአብሔር ወልድ አካላዊ ቃል ሰው የሆነበት በሌላ መንገድ ያላዳነበት ምክንያት እግዚአብሔር ስራዎችን ሲሰራ ፍትሁንም ፈታሂነቱን ዳኝነቱንም መሐሪነቱንም በአሟላ ሁኔታ ስለሆነ ነው። አዳም እንደበደለ ሞትን በራሱ ላይ እንዳመጣ ዝም ብሎ ይቅር ቢለው ኖሮ ቃሉ ሳይፈጸም ይቀር ነበር። ምክንያቱም እግዚአብሔር አዳምን በበላ ቀን ትሞታለህ ብሎታል። አዳም ደግሞ በራሱ ላይ ወዶ ፈቅዶ ያን ሞት አምጥቷል። አሁን እግዚአብሔር አይ ትሞታለህ ብዬ ነበር ምን አደርጋለሁ ልተውልህ ቢለው የእግዚአብሔር ቃሉ ለከንቱ የተነገረ ይመስል ነበረ። ቃሉም ሳይፈጸም ይቀር ነበር። እግዚአብሔር ደግሞ የሚናገረው ቃሉ እንደ ፍጡር አሁን ተናግሮ አሁን የሚቀር አይደለም። ሕያው ቃል ነው። ዘላለማዊ ቃል ነው። ዘላለማዊ አምላካዊ ሐሳብ ነው። መጸጸት መውጣት መውረድ የሌለበት ነው። ባልተሟላ መረጃ ወይም በጎደሎ እውቀት ላይ ተመስርቶ የሚነገር አይደለም። እኛ የምንጸጸተው ቃላችንን የምንለውጠው በማናውቀው ወይም ሙሉ በሙሉ ባልተረዳነው ነገር ዛሬ ባለን ስሜት እንናገርና ስሜታችን ሲቀየር መረጃችን፣ እውቀታችን፣ ግንዛቤያችን ወዘተርፈ ሲለወጥ ያን አቋማችንን እንቀይራለን። ይሄ የኛ የእውቀታችንና የሁለንተናችን የጉድለት ያለው የመሆኑ ውጤት ነው። እግዚአብሔር ግን ይሄ ሁሉ የለበትም። ሁሉን ነገር ከመሆኑ አስቀድሞ የሚያውቅ ዘላለማዊ አምላክ ነው። ስለዚህ ያ የተናገረው ቃሉ እንዲሁ ዝም ብሎ እንደተናገር ሳይፈጸም የሚቀር አይደለም። ስለዚህ እግዚአብሔር አዳምን ዝም ብሎ ይቅር ቢለው ያ የቃሉ እውነተኛነት ጥያቄ ላይ ይወድቅ ነበር። ምክንያቱም እግዚአብሔር በበላ ቀን ትሞታለህ ያለው ቃሉ ካልተፈጸመ ሌላው የሚነግረን ተስፋ ስለመፈጸሙ ምን ዋስትና አለን?
በአንድ ነገር የታመነ ሆኖ ካልተገኘ በሌላው ነገር የመታመኑ ነገር ጥያቄ ላይ መውደቁ አይቀርም። ስለዚህ ለእኛም ራሱ የሚሰጠንን ተስፋ አምኖ ለመቀበል ልንቸገር እንችል ነበር። ትእዛዙ እንዲሁ ለከንቱ የተነገረ ሲፈልገው የሚፈጸም ሳይፈልገው የሚሻር ከሆነ ስለዚህ እግዚአብሔር ያን የተናገረውን ቃሉን አዳም በራሱ ላይ ያመጣውን ትሞታለህ የሚለውን ትእዛዙን በሚፈጽም ሁኔታ መሐሪነቱን ደግሞ አደረገለት። ነገር ግን የሰው ልጅ ምንም ያክል ቢወጣ ቢወርድ ያን የእግዚአብሔርን ቃል መፈጸም ስለማይችል ትሞታለህ ያለውን በራሱ ላይ የመጣውን የሞት ፍርድ ሰው ሲቀበል ቢኖር ያን የሞት ፍርድ ማስወገድ ስለማይችል ይህን ማድረግ የሚችለው ራሱ እግዚአብሔር ብቻ ስለሆነ ራሱ እግዚአብሔር ሰው ሆኖ በእኛ ተገብቶ የእኛን ባህሪ አድርጎ በእኛ ላይ የሚደርሰውን ሞት ተቀብሎ በአምላክነቱ በሞትን የሚያጠፋ ክሂል ያለው በመሆኑ ደግሞ ያን ሞት አጠፋልን። ዘዚአነ ሞተ ነሳ ወንቲያሁ ሕይወተ ወሀበነ ዘሎቱ ክብረ ስፋት ብሎ ቅዱስ ኤፍሬም በዓርብ ውዳሴ ማርያም ላይ እንደተናገረ፣ ስለዚህ የእኛን ሞት ገንዘብ አደረገ፣ የእሱን ሕይወት ሰጠን። ስለዚህ አካላዊ ቃል እግዚአብሔር ወልድ ሰው ሆኖ የእኛን መከራ ተቀብሎ በዚህ መንገድ ያዳነን መሐሪነቱንም እውነተኛ ዳኝነቱን የቃሉ የማይለወጥ መሆንንም አባትነት ደግነቱንም ባሟላ መንገድ ሁለቱንም በጠበቀ መንገድ ሊፈጽመው የሚችለው በዚህ መንገድ ስለሆነ ነው። በመጨረሻ አንድ ነገር ባጭሩ ለማንሳት ከዚሁ ጋር የተያያዘ ነው። ለምን በሌላ መንገድ አላዳነውም የሚለው እግዚአብሔር ማድረግ የሚችለውን ሁሉ አያደርግም። እግዚአብሔር ማድረግ ስለቻለ ብቻ ዝም ብሎ አያደርግም። እግዚአብሔር የሚያደርገው ማድረግ የሚችለውን ብቻ ሳይሆን ቢያደርገው መልካምና አግባብ የሆነውን ነው። እግዚአብሔር የሚያደርገው ፍትህን ርትን ጠብቆ ነው። ኩነኔሁ ለእግዚአብሔር ፍትህ ወርት ህቡረ እንደተባለ። ስለዚህ እግዚአብሔር ዝም ብሎ ደስ ስላለው ማድረግ ስለቻለ ብቻ አያደርግም። አግባብ በሆነ ፍትሃዊ በሆነ እውነት በሆነ መንገድ ነው የሚያደርገው። የተለያዩ የባህሪያቱ መገለጫዎች አሉ። እነዛን በጠበቀ መንገድ ነው። መሐሪ ስለሆነ ብቻ ሳይፈርድ አይቀርም። በእርግጥ ፍርዱም የመሐሪነቱ መገለጫ ነው። መሐሪ ስለሆነ ይቅርባይ ስለሆነ ብቻ ኃጥአንን ደግሞ ሳይፈርድባቸው አይቀርም። ለሁሉም አስፈላጊ ነው። እሱ ባወቀ ይስማማል። ስለዚህ መሐሪነቱም የቃሉ እውነተኛነት ተፈጻሚነቱም በተጠበቀ ሁኔታ ሊፈጸም የሚችለው በዚህ በሚስጥረ ስጋዊ መንገድ ስለሆነ ያንን በእኛ ላይ የመጣውን ሞት ዝም ብሎ በመተው ሳይሆን ራሱ በመቀበል ሞትን እሱ ተቀብሎ ከዛ በኋላ በእኛ ላይ ዕዳ በደል በእኛም ላይ ስልጣን እንዳይኖረው አደረገልን። ቃሉንም ፈጸመ፣ መሐሪነቱንም አሳየ። ሁለቱንም ባዋሃደ መንገድ ያዳነን። ስለዚህ ነው ሚስጥረ ተዋህዶ የምንለው የዳነው ተዋህዶዊ በሆነ መንገድ ነው። አሁንም ድህነታችንም የሚፈጸመው እንደዛ ባለ መንገድ ነው። ተዋህዶዊ ነው። የእሱ ፈቃድ ከኛ ፈቃድ፣ የእሱ አሰራር ከኛ አሰራር ጋር ሲዋሃድ ነው የሚያድነን። በተዋህዶ ስለሆነ ነው። እመቤታችን ቤዛዊተ ዓለም የምንላት በምን ምክንያት ነው? እንደተብራራው አንድ ቃል ለብዙ ነገር ሊያገለግል ይችላል። ሁልጊዜ ቃልን የምንፈጥረው እኛ ነን። እንኳንስ እርስ በርስ ለመግባባት እንዲህ ያለ ራሱ እግዚአብሔርን የምንገልጽባቸውን ቃላት ሁሉ እኛ የፈጠርናቸው ናቸው እንጂ የራሱ ባህሪ አይደሉም፣ ወይም ባህሪውን የሚገልጡም አይደሉም። ስለዚህ አንድ ቃል በተለያየ ጊዜ በተለያየ አግባብ ለፍጡሩም ለፈጣሪም ሊያገለግል ይችላል። ለምሳሌ እግዚአብሔርም ቅዱስ ነው፣ ደግሞ እሱ የቀደሳቸውም ቅዱሳን ይባላሉ። ይህን ያዘዘው ደግሞ ራሱ እግዚአብሔር ነው። ኩኑ ቅዱሳን እስማነ ቅዱሳን፣ እኔ ቅዱስ እንደሆንኩኝ እናንተም ቅዱስ ሁኑ አለ። ስለዚህ እግዚአብሔርም ቅዱስ ነው፣ እሱ የቀደሳቸው ደግሞ ቅዱሳን ይባላሉ። ቅዱስ ማቴዎስ፣ ቅዱስ ጊዮርጊስ፣ ቅዱስ ሚካኤል ስንል ከእግዚአብሔር ጋር ማስተካከል አይደለም፣ ራሱ ነው ይሄን ያለው። እኔ የዓለም ብርሃን ነኝ አለ። ሐዋርያትን ደግሞ እናንተ የዓለም ብርሃን ናችኋል። ስለዚህ እሱም ብርሃን ነው፣ ሐዋርያትን ብርሃን ይባላሉ። ግን የእሱ ብርሃንነት አማናዊ ነው፣ የባህሪው ነው። የሐዋርያት ደግሞ በእሱ ብርሃንነት እንደ ጨረቃ በፀሐይ ብርሃን ብሩህ እንደምትሆነው በተወሰነ መጠን እንደዛ ማለት ነው። ስለዚህ አንድ ቃል ለፍጡርም ለፈጣሪም አገልግሎት ሊሰጥ ይችላል። ሁለቱንም ልንገልጽበት እንችላለን። የሚለየው ሕሊና ነው እና ቤዛ ወዳለው ቃል ስንመጣ በመጽሐፍ ቅዱስ ብዙ ነገሮች ቤዛ ተብለዋል። መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ለሰው ነፍስ ቤዛው ሀብቱ ነው ይላል። ሀብት የሰው ቤዛ ነው ይላል። ይሄ ማለት የእግዚአብሔርን ቤዛነት የሚሻማ አይደለም። የሰው ቤዛው ሀብቱ ነው ማለት በቃ ሌላ ቤዛ አያስፈልገውም ማለት አይደለም። ሀብት በራሱ የሚያገለግለው አገልግሎት ስላለ ቤዛ ተብሏል። ድሃ ግን ተግሳጽን አይሰማም ይላል። እንደገና እዛ መጽሐፈ ምሳሌ 21:18 ላይ ኃጥእ የጻድቅ ቤዛ ነው ይላል። አሁን ይህ ማለት ኃጥእ ሰው ለጻድቅ ልክ ክርስቶስ የፈጸመውን ቤዛነት ይፈጽምለታል ማለት አለ። ለራሱ ኃጥእ ነው፣ ግን ኃጥእ የጻድቅ ቤዛ ነው ተብሏል። በደለኛም የቅን ሰው ቤዛ ነው። አግባብ አለው ለምን እንደተባለ። ቅዱስ እስጢፋኖስም የሙሴን ጉዳይ አንስቶ በሐዋርያት ሥራ ባስተማረው በጣም የሚገርም ጠቅለል ያለ
የኦሪት ጭምቅ ወይም ጨመቅ ወይም ሰመሪ ነው ቅዱስ እስጢፋኖስ ያስተማረው። እዛ ላይ ሙሴን ምን ብሎ ነው የገለጸው? የሐዋርያት ሥራ 7:35 ላይ ሹምና ፈራጅ እንድትሆን የሾመህ ማን ነው አሉት ብለው የካዱትን ይህን ሙሴን በቁጥቋጦ በታየው በመላኮች እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ስለዚህ ሙሴ ለሕዝቡ ለጊዜው የታደገበት ያገለገለበት ነገር ስላለ ቤዛ ተብሏል። ይሄ ማለት ግን ሙሴ ራሱ መድኃኒት ነው እንደዚህ ማለት አለ። አንድ ቃል እንኳን ለመቤታችን ለመቤታችን ቤዛ መባል ምን ይበዛባታል? እነ ሙሴ ቤዛ ከተባሉ ምድረ ርስት እንኳን መግባት ያልቻለው ሙሴ የተቀበለውን መከራ ማቃለላችን አይደለም ያደረገውን ግን ከመቤታችን አንጻር ሲታይ የሙሴ እንደው አስቸጋሪ ነው። እንዴት ይነጻጸራል? እንግዲህ እንደዚህ ያለው የተለያዩ ነገሮች ቤዛ ከተባሉ መቤታችን ቤዛ ብትባል አያንስባትም ወይም የሚበዛ ነገር አይደለም። ዋናው የምንልበት አግባብ ነው። ለምን ተባለ? ሁልጊዜ አንድን ነገር አንድን ሐሳብ ለምን ተባለ ከምን አንጻር ተባለ ብሎ መረዳቱ ነው ትልቁ ነገር እንጂ ቃሉን ይዞት ከሮጡት በጣም እንኳን አይደለም እንዲህ ባለ ነገር ለራሱ ለእግዚአብሔር የማይስማሙ ነገሮች በመጽሐፍ ቅዱስ ተጽፈዋል። እነዛ ቃላቱን ይዘን አንሮጥም። እግዚአብሔር ተጸጸተ ተብሏል። እንዲህ ስለሆነ እግዚአብሔር እንደ ሰው የሚጸጸት አምላክ አይደለም። እግዚአብሔር ተቆጣ ይላል። የእግዚአብሔር ቁጣ በሕዝቡ ላይ ነደደ ይላል። እግዚአብሔር ይስቃል ይሳለቅባቸዋል ይላል። ወእግዚአብሔር ይሳለቅ ላይ ሊሆሙ ይላል። እንዲህ ማለት እግዚአብሔር እንደ ሰው በሰው ላይ የሚሳለቅ የሚያሾፍ ነው ማለት አይደለም። ከነዛ ቃላት ከነዛ አረፍተ ነገሮች ባሻገር ያለውን ሐሳብ መረዳት ያስፈልጋል። እንዲህማ ካልሆነ መምህራን ለምን አስፈለጉ? እና ቤዛ የሚለውም ለእመቤታችን በዚህ መንገድ የተነገረ ነው። መምህራኑ እንዳብራሩት ሊቀ ሊቃውንት እንዳብራሩት እመቤታችን ስጋዋን ደሟን ሁለንተናዋን ለእግዚአብሔር አሳልፋ የሰጠች ናት። እግዚአብሔር እንዲዋሃዳት ብቁ ሆና ተዘጋጅታ ራሷን አዘጋጅታ የተገኘች ናት። በእውነቱ ልናብራራው አንችልም። እንዲህ ያሉ ነገሮች በእውነቱ ከማብራራት በላይ በህሊና ሲያስቧቸው ነው በጣም ደስ የሚያሰኙት። በእውነቱ በምን አይነት አረፍተ ነገር ይገለጻሉ? በምን አይነት ቋንቋ ይገለጻሉ? እንዲህ ሲሆን ቋንቋ አቅም ያጣል። በእውነቱ እውነቱን ለመናገር ኦርቶዶክሳዊ አስተምሮ በዋናነት ተዘክሯዊና ተመስጧዊ ነው። ኮንቴምፕሌቲቭ ነው፣ ሜዲቴቲቭ ነው የሚባለው ለዚህ ነው። ለምን የሚነገረው የተወሰነ ነው፣ ለማቅመስ ነው። ሽታውን ያክል ቅምሻ ነው የምናገኘው በኦርቶዶክሳዊ አስተምሮ። ከዛ ባሻገር ያለውን ዋናውን የምናገኘው በአንክሮ በተዘክሮ ነው። ለዚህ ነው ሰዎች ወደ እግዚአብሔር ጥልቅ ምስጢር በገቡ መጠን ከመናገር ይልቅ ወደ አለመናገር፣ ከማብራራት ይልቅ ወደ ዝምታ፣ ወደ ተደሞ የሚገቡት ከዚህ የተነሳ ነው። እውነተኛው መረዳት ያለው እዛ ውስጥ ነው። እንዲሁም በኦርቶዶክስ አስተምሮ እውነተኛው መረዳት ያለው እንዲህ ያለው ወደ ዝምታ ውስጥ ሲገባ ነው። ምክንያቱም ከቃላት ከአረፍተ ነገሮች ባሻገር ስለሆነ አንድ ሊቅ እንኳን በካቶሊኮቹ የነበረ ቶማስ አኪናንስ የተባለው በጣም በእነሱ ቅዱስም ሊቃቸውም ነው ሱማ ቴዎሎጂካ የተባለ ነገረ መለኮትን በጣም አብራርቶ የሚያስረዳ መጽሐፍ ጽፏል። በጣም ብዙ ጉዳዮችን የሚያብራራ ነው እና በ50 ዓመቱ ነው የሞተው። ወደ 49ኛ ዓመቱ ሲደርስ ይባላል አሁን ያለው መረዳቴ ቀድሞ ኑሮይ ቢሆን ኖሮ የጻፍኩትን በሙሉ አንዱንም አልጽፈው ነበር ብሏል ይባላል። ሰው ወደ እውነተኛ መረዳት ሲመጣ እንዲህ ወዳለ ነገር ነው የሚመጣው እና ስለ እመቤታችን እንዴት ይብራራል በእውነቱ። ዓለም እንዲድን ምክንያት የሆነች ይኩነኒ ይሁንልኝ ያለችው ቃል እኮ የዓለምን ታሪክ የለወጠ ነው። ይሁንልኝ ብላ ወዳ ፈቅዳ ባትቀበል ኖሮ እግዚአብሔር ምን ያደርግ ነበር? መቼም አስገድዶ ሰው አይሆንም። ያልሆነ ነገር ማብራራትም መተርጎምም አይገባም እንጂ ከዛ ውጭ ምን ይሆን ነበር አናውቀውም። እና እመቤታችን ሁለንተናዋን በፈቃዷ ለእግዚአብሔር አሳልፋ የሰጠች ናት። ነፃነት ማለት ምን ማለት እንደሆነ እኮ በተግባር ያሳየችው እመቤታችን ናት። የመጀመሪያው እናታችን ሔዋን ነፃነትን አላግባብ ተጠቅማ ነፃነትን በተሳሳተ መንገድ ነው የተጠቀመችበት። ነፃነት ማለት ሞትን መምረጥ አይደለም። ነፃነት ማለት በእግዚአብሔር ላይ ማመፅ አይደለም። ነፃነት ማለት ሕይወትን መጥራት አይደለም። ነፃነት ማለት ከሰይጣን ጋር መተባበር አይደለም። በነፃነት ይህን ማድረግ ይቻላል፣ ግን አይጠቅምም። ውጤቱን አየ ነው። ዘሃር ዶይ እንደተባለው በመጥፎ መንገድ ተማር። እመቤታችን ግን ነፃነት ማለት ራስን ለሕይወት መስጠት፣ ራስን ለእግዚአብሔር መስጠት ማለት መሆኑን በተግባር አሳየች። መታዘዝ ማለት ምን ማለት እንደሆነ በተግባር ያሳየች ናት እና ለእሷ ቤዛ በባል ምን ይበዛባታል? በእውነት እመቤታችንን የመሰለ እናት የሰጠን አምላካችን የተመሰገነ ይሁን። አንዳንድ ቤተ እምነቶች ይላል አንድ ሰው ካመነ በኋላ ድነቱ ለዘላለም አያጣውም ይላሉ። በተጨማሪም መንግሥተ ሰማያት እንደሚገቡ በእርግጠኝነት ይናገራሉ። ይህ በክርስትና አስተምሮ እንዴት ይታያል?
መጾምም አያስፈልገንም፣ መጸለይም አያስፈልገንም፣ ሌላ መልካም ስራ አያስፈልገንም፣ በኢየሱስ ክርስቶስ ድነናል ይላሉና ይሄ አስተምሮ ከቤተክርስቲያን አንጻር እንዴት ነው የሚል ነው። እንደተነገረው አምነን እንድናለን፣ ከዛ ደግሞ በጥምቀት እንድናለን፣ በሜሮን እንታተማለን፣ ቅዱስ ሥጋውን ክቡር ደሙን ስንቀበል የዘላለም ሕይወት እናገኛለን። ከዚህ በኋላ ይህን መጠበቅ እና በዚህ ላይ ደግሞ አምኖ የሚቻለውን ያክል ክርስቶስን የሚያስመስል የልጅነት ስራ መስራት ተገቢ ነው። ይህንን አድርገን እስከ መጨረሻው ስንጸና አሁን መዳናችንን እንደ አረቦን ነው የተቀበልነው። መያዣውን ይዘናል። መንግስቱን አልወረስንም፣ ግን በጥምቀት ባገኘነው ልጅነት አባታችን ሆይ እንላለን። ከዛ ደግሞ መንግስት ትምጣ እንላለን። ገና ከመንግስቱ አልገባንም። ከመንግስቱ ገብተናልም አልገባንምም። ገብተናል። እንዴት? አረቦኑን መዳረሻውን ይዘናል። መንግስተ ሰማያት ነው በመካከላችሁ ናት እንዳለ እሱ ራሱ ነው ይዘናል። ቤተክርስቲያን ውስጥ መኖር ራሱ መንግስተ ሰማያት እንደ መኖር ነው፣ ግን ፍጹም አይደለም። ገና ከገቡ መውጣት ያለበት ዓለም ላይ ውስጥ ነው ያለ ነው። አምነን ልንክድ ጀምረን ልናቋረጥ ስለምንችል እና ቅዱሳት መጽሐፍት የሚነግሩን ሁሉንም ነገር አሟልተው ነው። ይሄ እንደ ቡፌ አይነት ክርስትና የሚፈልጉትን መቆንጠር ነው ችግር የሚያመጣው። ታዲያ ቅዱሳት መጽሐፍት ምን ይላሉ? ዕብራውያን 4:11 ላይ ቅዱስ ጳውሎስ ምን ይላል? እንግዲህ እንደዚያ እንዳለመታዘዝ ምሳሌ ማንም እንዳይወድቅ ወደዚያ ዕረፍት ለመግባት እንትጋ ይላል። እስራኤላውያንን አንስቶ እነሱ ወጥተው ከግብፅ ግን ከነዓን ሳይገቡ ብዙዎቹ ቀርተዋል። እኛም እንደዛ ምሳሌ አምነን ጀምረን ግን ከፍጻሜው ሳንደርስ እንዳንቀር ወደዚያ ዕረፍት ለመግባት እንትጋ ነው የሚለው እንጂ ጨርሰናል፣ አሁን ምንም ችግር የለውም እንደምንገባ እርግጠኛ ነን አይልም። እዚሁ ዕብራውያን 12:1-4 ላይ ቅዱስ ጳውሎስ በፊታችን ያለውን ሩጫ በትዕግስት እንሩጥ አለ። ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁም። ከኃጢአት ጋር ደምን እስከ ማፍሰስ ድረስ እንድንጋደል ይሄ ተሰጥቶናል። ይህን ተቀብሎ መኖር አለመኖር የሰው ውሳኔ ነው። የሐዋርያት ሥራ 14:22 ላይ ወደ እግዚአብሔር መንግስት በብዙ መከራ እንገባ ዘንድ ያስፈልገናል። አሁን ይሄ ማለት የሰው መከራ በራሱ መንግስተ ሰማያትን ያስወርሰዋል ማለት አይደለም። በልጅነት ላይ ሆኖ ግን የሚቀበለው መከራ አይደለም ብዙ መከራ፣ ትንሿን በእግዚአብሔር ዘንድ ዋጋ አላት። ሁለቷንም መክሊት የተቀበለ ሁለቷን ሳንቲም የተቀበለ አምላክ ስለሆነ ዕብራውያን 4:1 ላይ እንግዲህ ወደ ዕረፍቱ ለመግባት ተስፋ ገና ቀርቶልን ከሆነ ምናልባት ከእናንተ ማንም የማይበቃ መስሎ እንዳይታይ እንፍራ ነው የሚለው። የማይበቃ መስሎ የሚገኝ እንዳይኖር እንፍራ ነው እንጂ የሚለው እርግጠኛ እንሁን አንፍራ አይልም። ማቴዎስ 24:13 ላይም ጌታችን እስከ መጨረሻ የሚጸና ይድናል ነው ያለው። በራዕየ ዮሐንስ 2:8-11 ላይም እስከ ሞት ድረስ የታመንክ ሁን የሕይወት አክሊል እሰጥሃለሁ ይላል። ቅዱስ ጳውሎስ በአንደኛ ቆሮንቶስ 9:24 ላይ ከ24 ጀምሮ ስለ ሩጫ ስለ ተጋድሎ ካነሳ በኋላ ለሌሎች ከሰበኩ በኋላ እኔ ራሱ የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛዋለሁ አለ። መስበክ አይበቃኝም። እንግዲህ 3ኛው ሰማይ ደርሶ ገነትን ጎብኝቶ የተመለሰ ነው። ግን ይሄ ይበቃኛል እርግጠኛ ነኝ አላለም። እንዲሁ እውነቱን ለመናገር ገነትን አይቶ 3ኛው ሰማይ ደርሶ የመጣው ቅዱስ ጳውሎስ እንኳን ብሞት እዛ እንደምገባ እርግጠኛ ነኝ ሳይል እንኳን ገነትን እንደው አንድ ፕላኔት ወይም የሆነ ነገር እንኳን ያላየ ሰው እንደምጸድቅ እርግጠኛ ነኝ ብሎ እንዴት ይናገራል? ይሄ ሰይጣናዊ ድፍረት ነው በእውነቱ። እና ቅዱስ ጳውሎስ ከሰበኩ በኋላ እኔ ግን ለዛ ለሰበኩት ሀብት፣ ጸጋ፣ ድነት ያልተገባ ሆኜ እንዳልገኝ በውጭ እንዳልቀር ሰውነቴን ስጋዬን እየጎሰምኩ አስገዛዋለሁ ነው ያለው። ስለዚህ ሰውነትን መጎሰም እንግዲህ ጾሙ፣ ጸሎቱ፣ ቀኖናው፣ ስግደቱ፣ ትምህርቱ ይሄ ሁሉ ሰውነትን መጎሰም ነው፣ መግራት ነው። መግራት ለእግዚአብሔር መንግስት እንዲበቃ ማዘጋጀት ነው። ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 2-3 ቅዱስ ጳውሎስ ደግሞ ምን ይላል? በእግዚአብሔር ቅናት እቀናላችኋለሁና እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁና፣ ነገር ግን እባብ በተንኮሎ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ ይላል። ሔዋን ታጭታ ነበር፣ በመሃል ሰይጣን አሰናከላት። እኛም ታጭተናል፣ በጥምቀቱ ታጭተናል፣ በስጋው ደግሞ ታጭተናል። የመንግስተ ሰማያት ዜጎች ነን፣ ታጭተናል፣ ልጆች ሆነናል። ግን የታጨንበትን ሙሉውን አላገኘንም። ጋብቻ የሚፈጸመው በትንሣኤ ዘጉባኤ ነው። ራዕየ ዮሐንስ ምዕራፍ 21 ላይ ደጋግሞ ቅዱስ ዮሐንስ ወንጌላዊ መንግስተ ሰማያት ለባሏ እንደተዘጋጀ ሙሽራ ከሰማይ ተዘጋጅታ ስትወርድ አየው ይላል። ያኔ ነው ሰርጉ የሚፈጸመው። አሁን ታጭተናል። የታጨንበትን እጮኝነታችንን ከጠበቅን ከክርስቶስ ጋር እንዋሃዳለን፣ ሰርጉ ይፈጸማል። እጮኝነት እንደሚታወቀው ይፈርሳል፣ ሊፈርስ ይችላል። የተጫጩ ሁሉ ይጋባሉ። የተጫጩ የመጋባት ግዴታ አለባቸው የለባቸው?
ቃላቸውን ከተጠባበቁና እንኳናለን ካሉ ይጋባሉ፣ ካልሆነ ይቀራል። በጨረታ የሚገደድ የለም። እኛም ታጭተናል፣ ሰርጉ ግን አልተዋህደም፣ አልተፈጸመም። ስለዚህ ሰርጉ እስኪፈጸም ድረስ ሔዋን ተሰናክላ ከሰርጉ ውጭ እንደሆነች በመካከል ያ ድቀት እንደገጠማት እኛም እንደዛ እንዳንሆን መጠንቀቅ እንደሚገባን ቅዱስ ጳውሎስ ይነግረናል፣ መጽሐፍት ይነግሩናል። ትንሽ ጥቅሶችን ለመጨመር በቆላስይስ መልእክቱ ሐዋርያው ቅዱስ ጳውሎስ ምዕራፍ 1 ከቁጥር 21 እስከ 23 እንዲህ ይላል፣ እናንተንም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ አሁን በስጋው ሰውነት በሞቱ በኩል አስታረቃችሁ። ይሄ ተፈጽሟል፣ አስታርቆናል፣ አድኖናል። ይህም አለ ይሄ የእግዚአብሔር ድርሻ ነው። እግዚአብሔር ማዳኑን ፈጽሟል፣ ተፈጸመ ብሎ እኛን ለማዳን ያልፈጸመው ምንም ነገር የለም። የእሱ ማዳን ተፈጽሟል። ከዛ ምን ቀረ? ይህም ተመስርታችሁና ተደላድላችሁ ከሰማችሁትም ከወንጌል ተስፋ ሳትናወጡ በሃይማኖት ጸንታችሁ ብትኖሩ ይሆናል። ያ የተሰጠን ማዳን የጀመርነው የመዳን ጉዞ በዚሁ ሃይማኖት ጸንተን ብንኖር ይፈጸምልናል። ካልጸናን እንደ ይሁዳ ጀምሮ ማቋረጥ፣ እንደ ዴማስም ደግሞ ገብቶ መውጣት ካለ ገብቶ መውጣት ይሆናል ማለት ነው። ይህንን ደግሞ በጣም በበለጠ በሚያጎላ ሁኔታ ቅዱስ ጳውሎስ ዕብራውያን ምዕራፍ 6 ከቁጥር 4 እስከ 6 ላይ እንዲህ ይላል፣ የጀመሩት መዳን ሊቋረጥ እንደሚችል ሰው መዳንን ካገኘ በኋላ ሊያጣው እንደሚችል እንዲህ ይላል። አንድ ጊዜ ብርሃን የበራላቸውን እንግዲህ ብርሃን የበራለት ማለት ጥምቀትን በጥንት ቤተክርስቲያን አባቶች የብርሃን ጸጋ የብርሃን ምስጢር ብሎት ነበር። ምክንያቱም በዮርዳኖስ ብርሃነ መለኮቱ ተገልጧል። እኛም ስንጠመቅ ብርሃናውያን ስለምንሆን ከጨለማ ስለምንወጣ እና አንድ ጊዜ ብርሃን የበራላቸውን ማለት በጥምቀት በምስጢራት ጸጋውን ሀብቱን ያገኙትን ማለቱ ነው። አንድ ጊዜ ብርሃን የበራላቸውን ሰማያዊውንም ስጦታ የቀመሱትን የልጅነትን ጸጋ የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን እንግዲህ ይህን ሁሉ ያገኙ ክርስቲያን የሆኑ መልካሙንም የእግዚአብሔርን ቃልና ሊመጣ ያለውን የዓለም ኃይል የቀመሱትን በኋላም የካዱትን እንደገና ለንስሐ እነርሱን ማድረስ የማይቻል ነው ይላል። ስለዚህ ካመኑ ከተጠመቁ ከሰማያዊ ጸጋ ተካፋይ ከሆኑ በኋላ መካድ ይቻላል ማለት ነው። እነዚህን ይላል ቅዱስ ጳውሎስ ለንስሐ እንኳን ለማድረስ የማይቻል ነው ይላል። ፈጽሞ አይቻልም ማለት ነው። ይሄ አብሶሉት ኢምፖሲቢሊቲ አይደለም። ይሄን ሊቃውንት ምን ብለውታል? ፕራክቲካል ቴዎሎጂ ነው ይላሉ። ቅዱስ ጳውሎስ በተግባር ከገጠመው ነው ያለው። ምክንያቱም ቤተክርስቲያን ውስጥ ገብተው ኖረው የሚወጡ እነዚህ ገብቶ ወጦች አፖስቴቶች ተመልሰው የመዳን ዕድላቸው እጅግ ከጭራ የቀጠነው። ለምን ሊነግሯቸው ሲሉ ነበርንበት ይላሉ። ቄስ ነበርኩ፣ ዲያቆን ነበርኩ፣ ሰባኪ ነበርኩ፣ እንደዚህ ነበርኩ፣ ምን ትነግረኛለህ ይላሉ። እልክም ትዕቢትም ስለሚኖራቸው ዘማሪ ነበርኩ፣ ሌላ ነገር ከዛም ያለፈ ሊሉ ይችላሉ። ይሁዳ ንስሐ እንዳልገባው ዴማስ ስለመጥፋቱ እንጂ ስለመመለሱ አልተጻፈልንም። ምክንያቱም ሳይገባቸው ግን ገብተው ስለነበረ በኋላ ያንን ንቀው አቃለው ስለሚያዩ ጸጋ እግዚአብሔር ስለሚለያቸው እንዲህ ያሉት በንስሐ የመመለስ ዕድላቸው በጣም ሩቅ ነው ይላል ቅዱስ ጳውሎስ። እና መዳንን ካገኙ በኋላ ማጣት ይቻላል። ሰው ነፃ ፈቃዱ እስከሚሞትበት ቀን ድረስ የተጠበቀ ነው እና የምንጾመው የምንጸለየው ቸርነቱን ተስፋ የምናደርገው ሁሌ ቅዳሴ የሚቀደሰው እንደ ቸርነት እንደ ምሕረት ነው እንጂ እንደ በደላችን አይሁን የምንለው ንስሐ የምንገባው በጉዞ ላይ ስላለን ነው። የጉዞ ውጤት የሚታወቀው ጉዞው መዳረሻው ላይ ሲደረስ ነው። እስከዛ ድረስ ስለማይታወቅ ነው። እግዚአብሔር አምላካችን በቸርነቱ ያስጀመረንን ድነት በቸርነቱ እንዲያስፈጽመን ቅዱስ ፈቃዱ ይሁንልን። ቅዱስ ጳውሎስ ይህን ሁሉ በሚያጠቃልል ሁኔታ ፊልጵስዩስ ምዕራፍ 1 ቁጥር 12 ላይ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ብሏል። ስለዚህ መዳናችንን ጀምረናል፣ ግን መፈጸም ይቀረናል። ስለዚህ አሁን እኛ ድነናል አልዳንም ተብሎ ሲጠየቅ አዎ ድነናል፣ ግን መዳናችንን ምን እያደረግን ነው? እየፈጸምን ነው። በመፈጸም ላይ ነን። ቅዳሴው ይሄ ሁሉ የሚያስፈልገው መዳናችንን ለመፈጸም ነው። ጉዞ ላይ ነን፣ መንገድ ላይ ነን እና በፍርሃትና በመንቀጥቀጥ ነው። ደግሞ በድፍረት አይደለም። አሁን በሞት ገነት እንደምገባ እርግጠኛ ነኝ በሚል ዲያብሎሳዊ ትዕቢትና ድፍረት አለ። እስኪ እንዲህ ያለ ሐዋርያ አምጡ። እስኪ አሁን በሞት መንግሥተ ሰማያት እንደምገባ እርግጠኛ ነኝ ያለ እስኪ ሰው አምጡ። ማን ነው ይሄን ያለ ሐዋርያ? ቅዱስ ጳውሎስ ነው? ቅዱስ ጴጥሮስ? ማቴዎስ ነው? ዮሐንስ? ማን እንዲህ ያለ የለም። በመፍራትና በመንቀጥቀጥ ነው ያሉት። ይሄ ድፍረት የሰይጣን ጠባይ ነው። እውነተኛ ይሄ ፈሪሃ እግዚአብሔር ነው። ይሄ መፍራት ግን አጋንንትን ክፉ ሰውን እንደምንፈራው ሳይሆን ሊቃውንቱ እንደሚሉት በፍርህዎ አክብርዎ በአክብርዎ ፍርህዎ አለ እንዳተባለ እግዚአብሔርን የምንፈራው ከአባትነቱ ከፍቅሩ የተነሳ ነው። ስለዚህ መዳናችንን መፈጸም የኛ ድርሻ ነው።